And today, I have been sued by the first lady man of France. So let's just go, guys. Let's just go. Welcome back to Candace. You are officially a very goofy man, Brigitte. But I gotta give it to you. You've definitely got balls. Fire everybody around you, and I mean literally everyone around you who told you that this was a good idea. ይቺ በምስሉ ላይ የምትመለከቷት ሴት ካንዲስ ኦውንስ ትባላለች። የአሜሪካ የፖለቲካ ተንታኝ ናት እና እየተናገረች ያለችውን ለማብራራት ያክል ይቺ በምስሉ ላይ የምትመለከቷት ሁላችሁም ታውቋታላችሁ ብዬ ተስፋ አደርጋለሁ። ብሪጂት ማክሮን ትባላለች። የፈረንሳይ ፕሬዝዳንቱ ኢማኑኤል ማክሮን ባለቤት ናት ማለት ነው። ይቺ ብሪጂት ማክሮን የምትባለው ሴት እና ይቺ ካንዲስ ኦውንስ የተባለችው አሜሪካዊት የፖለቲካ ተንታኝ ቃሉን ሊተራሊ ለመተርጎም ያክል እንግዲህ የሆነ ጎፋፋ ወንድ ነሽ ነው እያለቻት ያለች፣ ወንድ እንደሆነች እየተናገረች እያጋለጠቻት ነው የምትገኘው ማለት ነው። የፈረንሳይ ፕሬዝዳንት ባለቤት ወንድ ናት ማለት ወንድ ናት ስለው ራሱ በጣም ያስቸግራል። ወንድ ነው ወይስ ወንድ ናት ነው የሚባለው? ብቻ እንደፈለጋችሁ መተርጎም ትችላላችሁ። ነገር ግን የተረጋገጠ ነገር ስላልሆነ ናት የሚለውን ነገር እንወስዳለን ማለት ነው። ጉዳዩ ያልተረጋገጠ እስከሆነ ድረስ እንደ ሴት እያደረግነ የምንጠራት ይሆናል ማለት ነው የክቡር ፕሬዝዳንቱን ባለቤት። እና እንግዲህ ይቺ ካንዲስ ኦውንስ የተባለች ሴትዮ ከአፏ በጣም የተለያዩ ለማውጣት የሚከብዱ ቃላቶችን እየተናገረች ትገኛለች። ከነዚህም መካከል እንግዲህ ቀደም ብዬ እንደነገርኳችሁ you are officially a goofy man ያለቻት ማለት ነው። ይፋዊ በሆነ መንገድ ወንድነትሽ ተረጋግጧል እያለቻት ነው ያለች። ከዛም በተጨማሪ ደግሞ የወንድ አባላተ ስጋም እንዳላት እንግዲህ እየተናገረች ነው ያለችው ማለት ነው። የወንድ ብልት እንዳላት እየተናገረች ትገኛለች ማለት ነው። እና በዛሬው ቪዲዮ እንግዲህ ይህንን ጉዳይ በተመለከተ አንዳንድ መረጃዎችን እንሰጣችኋለሁ። ከዛም በተጨማሪ ደግሞ ይቺ ብሪጂት ማክሮን የተባለችው ቀዳማዊት እመቤት ማለት ነው የፈረንሳይ ፕሬዝዳንቱ ባለቤት በካንዲስ ኦውንስ ላይ በአሜሪካ ፍርድ ቤት የስም ማጥፋት ክስ መስርታባታለች ማለት ነው። የዲፋሜሽን ክስ መስርታባታለች። ያንን ክስን በተመለከተ የተለያዩ የህግ መረጃዎችን እነግራችኋለሁ ማለት ነው። ዲፋሜሽንን ወይም ደግሞ ስም ማጥፋትን በተመለከተም የሀገራችን ህግ እንዴት ያየዋል የሚለውን ጉዳይ እንግዲህ በዚህ ቪዲዮ እንዳስሰዋለን። በመጀመሪያ ግን ታሪኩን ጉዳዩ እንዴት ሊነሳ ቻለ የሚለውን ጠለቅ ባለ ሁኔታ አጠር ባለች ጊዜ የምነግራችሁ ይሆናል። ቪዲዮውን እስከመጨረሻው መከታተላችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ በመሆን የተለያዩ የህግ መረጃዎችን እውቀቶችን ታገኛላችሁ። እስከ ቪዲዮ መጨረሻ በጥሞና መከታተላችሁን እንዳትረሱ። ሁላችሁም የምታውቁት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንግዲህ በ15 አመቱ ያለ ነው ይችን ባለቤቱን ያገኛት ማለት ነው። ባለቤቱ ደግሞ በጊዜው የድራማ መምህርት ነበረች። እናም በትምህርት ላይ እያለ ክቡር ፕሬዝዳንት ኢማኑኤል ማክሮን ከዚች ከብሪጂት ከመምሩ ጋር ከፍተኛ የሆነ መቀራረብ ይፈጥራል ማለት ነው። በጊዜው ደግሞ ይቺ መምህርት ወይም ደግሞ ብሪጂት ማክሮን የ80 ትዳር የነበራትና ከትዳሯም በላይ ደግሞ የሶስት ልጆች እናት በትዳር ውስጥ የተፈሩ የሶስት ልጆች እናት እንደነበረች መረጃዎች ያሳያሉ። ከዚህ በኋላ እንግዲህ ከኢማኑኤል ማክሮን ጋር ኢቨን በትዳር ውስጥ ያለች ራሱ ከፍተኛ የሆነ መቀራረብ ነበራት። ገና በ15 አመቱ ወጣት እንግዲህ እጅግ በጣም ትማረካለች። ከዛን ጊዜ ጀምራ ነው ለሱ ለየት ያለ ፍቅር የጀመራት ማለት ነው። በመቀጠል እንግዲህ ይህ ቅርርባቸው ወደ ፍቅር የሚቀየርበት አጋጣሚ ይፈጠራል ማለት ነው። ይህም አጋጣሚ እንግዲህ በ2006 ከቀድሞ ባለቤቷ ሙሉ በሙሉ ይፋዊ በሆነ መንገድ ዳይቮርስ ታደርጋለች፣ ትፋታለች ማለት ነው። ከተፋታች በኋላ ደግሞ ከአንድ አመት በኋላ ወይም ደግሞ በ2007 ማለት ነው በፈረንጆች አቆጣጠር ኢማኑኤል ማክሮንን ታገባዋለች ማለት ነው። እንግዲህ ትዳሩን በሚመሰርቱበት ሰዓት በጣም የሚገርመው ነገር ምንድነው? እሱ ገና የ26 አመት ወጣት ሲሆን እሷ ደግሞ የ54 አመት ምን ልበላ ሽማግሌ ብቻ የ54 አመት ሴት ነበረች ማለት ነውና እጅግ በጣም በመካከላቸው ከፍተኛ የሆነ የእድሜ ጋፕ እንዳለ በጣም ግልጽ የሆነ ነገር ነው ማለት ነው። ስለዚህ የፈረንሳይ ፕሬዝዳንቱ ኢማኑኤል ማክሮን ለብሪጂት ሁለተኛ ባለቤቷ ነው ማለት ነው። እንግዲህ እውነት ለመናገር በተለያዩ መረጃዎች በማስስበትና በመፈልግበት ሰዓት ያገኘዋቸው መረጃዎች ሁሉም እንደሚያሳዩት ማለት ነው እጅግ በጣም ፍቅር አላቸው እነሱ በመካከላቸው። ምንም እንኳን በመካከላቸው ያለው የእድሜ ጋፕታ እጅግ በጣም ከፍተኛ ቢሆንም እጅግ በጣም የሚዋደዱ የሚተማመኑ እንዲያውም ፍቅራቸው ለሌሎችም ተምሳሌት የሚሆን አይነት ነገር እንደነበር እንግዲህ በፈለኳቸው ባየዋቸው መረጃዎች ለማረጋገጥ ችያለሁ። ኢማኑኤል ማክሮን በፖለቲካው እጅግ በጣም እየገነነ ለመምጣቱና ከዛም አልፎ ደግሞ ፕሬዝዳንት ለመሆኑ እሷ ከፍተኛ የሆነ አስተዋጽኦ እንደነበራት እጅግ በጣም ትደግፈው እንደነበርና ከዛም በተጨማሪ ደግሞ የተለያዩ የፈተና ጊዜዎችን በሚያልፍበት ሰዓት ሁልጊዜም ከጎኑ ነበረች ማለት ነው። እንግዲህ እሱ በፖለቲካው እጅግ በጣም እየገነነ
ሲመጣ ስልጣኑም ደግሞ የፖለቲካ ስልጣኑም ፕሬዝዳንትነቱም ሲመጣለት የሷ ሁኔታም በተመሳሳይ ሁኔታ እጅግ በጣም እየገነነ መጣ ማለት ነው። በ2017 ነው ኢማኑኤል ማክሮን ፕሬዝዳንት የሆነው። ከዛ ጊዜ ጀምሮ እንግዲህ የተለያዩ ሹክሹክታዎችና ሐሜቶች መወራት ጀመሩ። ብሪጅት ማክሮንን የተመለከቱ ሐሜቶችና ሹክሹክታዎች የጀመሩት ወይም ደግሞ እጅግ በጣም አይን አፍጥጠው የመጡት ማለት ነው ዣቪየር የተባለው የጋዜጣ ጸሐፊ ያስነበበው የሆነ ጽሁፍ ነበር። የመጀመሪያው ተደርጎ የሚታሰበው እንደውም ይህንን ጉዳይ በተመለከተ ዣቪየር የተባለው ጸሐፊ በጋዜጣ ላይ ጽፎ ፐብሊሽ ያደረገው ጽሁፍ ነው ማለት ነው። በዚህም የጋዜጣ ጽሁፉ እንግዲህ አሁን ይቺ ብሪጅት ማክሮን የተባለችው ሴት ማንነቷን በተመለከተ እየተናገረች ያለችው ነገር ፈጽሞ ትክክል አይደለም። አሁን ይዘው የቀረበችው ማንነት የሷ ማንነት እንዳልሆነ የመጀመሪያውን ጽሁፍ እንግዲህ ጽፎ ለህዝብ አቀረበ አሰራጨ ማለት ነው። ነገር ግን ምንም እንኳን ይህንን ጉዳይ በጋዜጣ ብዙ ሰው ያነበበው ቢሆንም ነታሻ እንዳስተዋወቀችው ግን የሚሆን አይደለም። ይቺ በምስሉ ላይ የምትመለከቷት ነታሻ የምትባለው ሴት እንግዲህ በዩቲዩብ ፕላትፎርም ለየት ያለ ኮንቴንት ይዛ ትቀርባለች ማለት ነው። በዚህም ኮንቴንቷ እንግዲህ አሁን የምትመለከቷት ብሪጅት ማክሮን በቀድሞ ማንነቷ ወንድ ነው የነበረች። ማለት ምን ማለት ነው? ገና ስትወለድ ወንድ ሁና ነው የተወለደች። ከዛ በኋላ ነው እንግዲህ ጾታዋን በማስቀየር አሁን ያለችበትን ማንነት ልትይዝ የቻለችው እንጂ በመጀመሪያ ደረጃ ስትወለድ ወንድ ነው የነበረች የሚል አይነት ዘገባን አሰራጨች ማለት ነው። ኤቨን ቀደም ብዬ እንደነገርኳችሁ ይቺ ብሪጅት ማክሮን በቀድሞ ትዳሯ የሶስት ልጆች እናት ለመሆን ችላ እንደነበረ ነግሬያችሁ ነበረ። ነገር ግን ይቺ ሴት እያቀረበች ባለችው ማስረጃ ማለት ነው ነታሻ እያቀረበች ባለችው ማስረጃ ብሪጅት የነዚህ የሶስት ልጆቿ እናት ሳትሆን አባት ናት ነው እያለች የምትገኘው ማለት ነው። በቀድሞ ስሙ እንግዲህ ማነው በቀድሞ ስሟ ጂን ሚኬል ትባል ነበረ ማለት ነው። ይቺ ብሪጅት የተባለችው ሴት አሁን ነው እንደገና ሴት ሆነች እንጂ ከዚህ በፊት በነበረው ማንነቷ የሶስት ልጆች እናት ሳትሆን የሶስት ልጆች አባት ነው የነበረች የሚል መረጃን ታሰራጫለች። ትክክለኛይቱ እናት ደግሞ ይቺ በምስሉ ላይ የምትመለከቷት ካትሪና የምትባል ሴት እንደነበረች ትናገራለች ማለት ነው። ይህንን ጉዳይ በተመለከተ እንግዲህ የተለያዩ መረጃና ማስረጃዎችን ስታቀርብ ነበረ ማለት ነው። ከነዚህም መካከል እንግዲህ በምስሉ ላይ የምትመለከቱት የቀድሞ ፎቶ ወንድ የነበረው የቀድሞ ፎቶና አሁን ያለችበት ፎቶዋ እጅግ በጣም መመሳሰሉ ነው ማለት ነው። እሷ እያቀረበች ያለችው የሴት ምስል አለ ማለትም ብሪጅት ማክሮን ይህ የልጅነት ፎቶዬ ነው ብላ እያቀረበችው ያለው ፎቶ አሁን ካለችው ማንነቷ ጋር የሚመሳሰለው በ50% 50 ምናምን ፐርሰንት አካባቢ ነው የሚመሳሰለው። ነገር ግን ይህ በምስሉ ላይ የምትመለከቱት የወንዱ ፎቶ አሁን ካለችው ብሪጅት ማክሮን ጋር በ70% መቀራረብና መመሳሰል አለው ማለት ነው። በጣም ከፍተኛ በሆነ መንገድ ነው እንግዲህ የሚመሳሰሉት። ከዛም በተጨማሪ እንግዲህ የተለያዩ ጉዳዮችን በማንሳት የብሪጅት ማክሮንን የቀድሞ ወንድነት ለማረጋገጥ ወይም ደግሞ ለማስረዳት የተለያዩ ጥረቶችን አድርጋለች ይቺ ነታሻ የምትባለው ሴት ማለት ነው። ይህንንም እንደ ማስረጃ አድርጋ ያቀረበችው እንግዲህ ተመልክታችሁ ከሆነ አረማመዷ፣ የደረቷ፣ የአንገቷ እንዲሁም የፊቷ አቀማመጥ ሁሉም ነገር ወንድነቷን ያሳብቅባታል ነው ያለችው ማለት ነው። የሰውነቷን አወቃቀሩ አቀማመጡን ወይም ደግሞ ስትራክቸሯን አይታችሁት ከሆነ እጅግ በጣም ወንድ የመምሰል ዝንባሌ አላት ማለት ነው። ይህንን ጉዳይ እንግዲህ ሰብስባ ለህዝብ ሸር ታደርገዋለች። በዩቲዩብም ደግሞ ከ500,000 በላይ እይታን ያገኛል ይህ ቪዲዮ ማለት ነው። በዛ ምክንያት እንግዲህ እጅግ በጣም መነጋገሪያ ሆነች። 500,000 ሰው እንግዲህ በዓለም ላይ የተመለከተው ማለት እጅግ በጣም ከባድ የሆነ ነገር ነው በጊዜው ማለት ነው። በዚህ ምክንያት እንግዲህ የዩቲዩብ ፕላትፎርም ቪዲዮውን ከዩቲዩብ አፕሊኬሽን ይደልተዋል ማለት ነው። በሚስ ኢንፎርሜሽን ምክንያት ሪፖርት በመደረጉ ማለት ነው። ሚስ ኢንፎርሜሽን ነው ተብሎ ከዩቲዩብ ፕላትፎርም እንዲደለት እንዲወገድ ተደርጓል ማለት ነው በጊዜው። በዚህም ምክንያት እንግዲህ ይችንን ነታሻን የተባለችው ሴትና ከሷም በተጨማሪ ደግሞ ይህን እንደዚህ አይነት ስራ ስትሰራ የነበረችውን አማንዲን የተባለች ሴት ሁለቱንም አድርጋ ክስ ትመሰረትባቸዋለች በፈረንሳይ ፍርድ ቤት ማለት ነው። ክሱን የመሰረተችው በ2022 በፈረንጆች አቆጣጠር በ2022 ነበረ። ምን ብላ ነው ክሱን የመሰረተችው? እያሰራጩት ያለው መረጃ እየተናገሩት ያለው ነገር ፈጽሞ ከእውነትነት የራቀ ነው በማለት ነበረ ክሷን ያቀረበችው። ከዛም በተጨማሪ ደግሞ በእንደዚህ አይነት የውሸትና የስህተት መረጃ በስሟና በዝናዋ ላይ ከፍተኛ የሆነ ጉዳትን
አደርሷል በማለት እንግዲህ ክሱን ትመሰርትባቸዋለች ማለት ነው። እንግዲህ ከተለያዩ ክርክሮችና ሙግቶች በኋላ 1 ዓመት በፈጀ የፍርድ ቤት ክርክር የፈረንሳዩ ፍርድ ቤት ለብሪጂት ማክሮን ይፈርድላታል ማለት ነው። በዚህም ፍርድ እንግዲህ እነዚህ ነታሻና አማንዲን የተባሉ ጋዜጠኞች እጅግ በጣም ከፍተኛ የሆነና በሺህ ዩሮ የሚቆጠር ካሳዎችንና የፍርድ ቤት ወጪዎችን እንዲሸፍኑ እንዲከፍሉ ትዕዛዝ ይተላለፍባቸዋል ማለት ነው በፍርድ ቤቱ። ነገር ግን በጁላይ 10 2025 በቅርብ ማለት ነው ይህንን ፍርድ በይግባኝ አቤቱታ ለማስቀየር ችለዋል ማለት ነው። እነዚህ ጆርናሊስቶች ምንድን ያደረጉት በመጀመሪያ ደረጃ በበታች ፍርድ ቤት ክርክሩን ሲሸነፉ ወደ ከፍተኛ ፍርድ ቤት ይግባኛቸውን በማቅረብ ውሳኔውን ሊያስቀይሩት ችለዋል ማለት ነው። የከፍተኛውን ፍርድ ቤት እንግዲህ ውሳኔውን ሊቀይርላቸው የቻለው በፍሪ ስፒች ነው ማለት ነው። ነፃ ንግግር እስከሆነ ድረስ ሊጠየቁ አይገባም፣ ጥፋተኛ አይደሉም በማለት ነፃ አድርጓቸዋል ማለት ነው። ከዛም በተጨማሪ ደግሞ የበታች ፍርድ ቤት ንግግራቸው ሐሰት ነው መሰረትም የለውም ብሎ ነበረ የካሳ ክፍያውንና የፍርድ ቤት ወጪውን እንዲከፍሉ ትዕዛዝ ያስተላለፈው። ነገር ግን የከፍተኛው ፍርድ ቤት የተናገሩት ንግግር መሰረት አለው የተለያዩ ማስረጃዎችን ማቅረብ በመቻላቸው ከዛም በተጨማሪ ደግሞ በፍሪ ስፒች አማካኝነት እነዚህ ሰዎች ነፃ ይደረጋሉ ማለት ነው። ይህ ማለት ግን ወንድ ናት ማለት አይደለም። ፍርድ ቤቱ ጆርናሊስቶችን ነፃ አደረገ እንጂ የተናገሩት ነገር ሙሉ በሙሉ ትክክል ነው እውነት ነው ማለት አይደለም ማለት ነው። ከዛ በኋላ ግን በ2024 እጅግ በጣም ከፍተኛ የሆነ ውጥንቅጥ ውስጥ ገባች ማለት ነው ይቺ ብሪጂት ማክሮን የተባለችው የፈረንሳዩ ፕሬዝዳንት ባለቤት ማለት ነው። እንዴት ነው ወደዚህ ውጥንቅጥ ልትገባ የቻለችው ካላችሁ እንግዲህ በቪዲዮ መጀመሪያ ላይ ያሳየዋችሁ ይቺ በምስሉ ላይ የምትመለከቷት ካንዲስ ኦውንስ የተባለችው አሜሪካዊት ኮንሰርቫቲቭ የፖለቲካ ተንታኝ ወይም ደግሞ የፖለቲካል ኮሜንታተር የሚሉት ማለት ነው። ካንዲስ ኦውንስ ከበፊቱ በበለጠ መልኩ እንግዲህ በፕሌሊስት ሁላ ነው አዘጋጅታ የመጣችባት ማለት ነው። ይህ በምስሉ ላይ የምትመለከቱን እጅግ በጣም ታይቶም ተሰምቶም የማያልቅ ፕሌሊስት በማዘጋጀት ርዕሱንም ቢካሚንግ ብሪጂት በማለት በመሰየም እንግዲህ ከፍተኛ የሆነ ኢንቨስቲጌሽን በማድረግ ለሰዎቹ ታጋልጣታለች ማለት ነው። በዚህም ኢንቨስቲጌሽኗ እንግዲህ ብሪጂትን መሆን ነው። ርዕሱን ራሱ አስተውላችሁት ከሆነ ብሪጂትን ወደ መሆን ያደረገችው ጉዞ ብላ ነው ያስቀመጠችው ማለት ነው። በመጀመሪያ ደረጃ ይህ ግለሰብ ማነው ይቺ ሴት ወንድ ነው የነበረችው፣ ስትወለድ ወንድ ነው የነበረች። ለዚህም ማስረጃ እንግዲህ ከዚህ ወንድ ጋር ይተዋወቁ የነበሩትን የሰፈሩን ሰዎች ከአመታት በፊት ጓደኞቹን ሁላ እየሰበሰበች በምን አይነት ሁኔታ ራሱን ወደ ሴትነት ለውጦ አሁን የፕሬዝዳንቱ ባለቤት ልትሆን እንደቻለች የተለያዩ ማስረጃዎችን እያቀረበች ወንድነቷን እያረጋገጠች ወይም ደግሞ እያስረዳች ትገኛለች ማለት ነው። እንግዲህ ብሪጂት ማክሮን የተባለችው የፕሬዝዳንቱ ባለቤት መጀመሪያ ላይ ጂን ሚኬል የተባለ ወንድ ሁና የተወለደች እንደነበረች ትጠቅሳለች ማለት ነው። ከዛም በኋላ እንግዲህ ሁላችሁም እንደምታውቁት በምዕራባውያን ሀገር እንደተለመደው ትራንስጀንደሪዝም የሚባል ነገር አለ ማለት ነው። ጾታን የመቀየር ሂደት ማለት ነው። በእንደዚህ አይነት ፕሮሰስ ውስጥ አልፋ ነው አሁን ሴት ነኝ እያለች ያለችው እንጂ መጀመሪያ ላይ ወንድ ሁና ነው የተወለደች እያለች እንግዲህ የተለያዩ ማስረጃዎችን ታቀርባለች ማለት ነው። ከማስረጃዎቹ መካከል እንግዲህ እጅግ በጣም ያስገረመኝ ነገር ምንድነው? እርጉዝ ሆና የተነሳችው ፎቶ አለመገኘቱ ነው። ይህ ማለት ምን ማለት ነው? በመጀመሪያ እንግዲህ ምን ብያችሁ ነበረ? ይቺ ብሪጂት ማክሮን የተባለችው ሴት ከቀድሞ ባለቤቷ የወለደቻቸው 3 ልጆች ነበሯት ማለት ነው። እነዚህን 3 ልጆች በምትወልድበት ሰዓትም ሆነ በሐራስነት ጊዜዋ ማለት እንችላለን የተነሳቻቸው ምንም አይነት ፎቶዎች የሉም ማለት ነው። እንግዲህ በሺህ የሚቆጠሩ ፎቶዎች ሊኖሩ ይችላሉ። ነገር ግን እርጉዝ የነበረችበትን ጊዜ የሚያስረዱ ፎቶዎች ቢፈለጉ ሊገኙ አልቻሉም ማለት ነው። ይህችም ካንዲስ ኦውንስ እንግዲህ እንዲያቀርቡ እየጠየቀቻቸው ትገኛለች ማለት ነው። በዚህኛው ዙር ግን እጅግ በጣም የተናደደውና የተበሳጨው ብሪጂት ማክሮን ብቻ አይደለችም። ባለቤቷ ፕሬዝዳንት ኢማኑኤል ማክሮንም በጉዳዩ ጣልቃ በመግባት እንግዲህ በዚች አሜሪካዊት የፖለቲካ ተንታኝ የህግ ማስጠንቀቂያዎችን ሲሰጣት ቆይቷል ማለት ነው። ባለመስማቷ ደግሞ እየደረሳት ያለውን የህግ ማስጠንቀቂያ ባለመቀበሏ ክስ ወደ ማቅረብ አምርተዋል ማለት ነው። ኢማኑኤል ማክሮን እንግዲህ ፕሬዝዳንቱ ማለት ነው እየተናገረ ያለው ነገር ምንድነው? ይህ ድርጊት እየተደረገ ያለው እኛን ለማደናቀፍ፣ እኛን ትኩረታችንን ለመሳብ፣ ስራችንን እንዳንሰራ ነው እየተደረገ ያለው። እንዲያውም ፕሬዝዳንቱ ከሀገራዊ ወይም ደግሞ ብሔራዊ ጉዳይ እስከ ማድረግ ራሱ ሊደርስ ችሏል ማለት ነው። ምክንያቱም እዚህ ላይ አንድ እንድታውቁ የምፈልገው ነገር ምን አለ መሰላችሁ የተከበራችሁ ተመልካቾች፣ ለምንድነው በዚህ ልክ የሚያሳስብ? የቀድሞ ማንነቷ ወንድ ነበረች፣ አሁን ደግሞ ወደ ሴትነት
በሴትነት ተቀየረች ምን ችግር አለው ታዲያ ልትሉ ትችላላችሁ። ምክንያቱም በምዕራባውያን ሀገር እንግዲህ እጅግ በጣም የተለመደ ነገር ስለሆነ ማለት ነው። ትራንስጀንደር ጾታን ማስቀየር ወንድ ሆኖ ተፈጥሮ ወደ ሴትነት መቀየር በምዕራባውያን ዘንድ እጅግ በጣም የተለመደ ነው። በሀገራችን ግን እጅግ በጣም አጸያፊ የሆነ በሃይማኖታችንም በባህላችንም የማንቀበለው ጉዳይ እንደሆነ ይታወቃል። ነገር ግን በእነሱ ከፍተኛ የሆነ ተቀባይነት ካለው ለምንድነው የሚያስጨንቃቸው ይህ ጉዳይ የሚል አይነት ጥያቄ ሊያስነሳ ይችላል። ግን ሁላችሁም እንደምትገምቱት ብሪጂት ማክሮን ወንድ ሆነች ማለት እንግዲህ ምን ማለት ነው? ኢማኑኤል ማክሮን ነው ማለት ነው በታች የሚሆን ይቺ ብሪጂት ማክሮን ደግሞ በላይ ትሆናለች ማለት ነው። እንግዲህ ገብቷችኋል የምናገረው ነገር ብዬ ተስፋ አደርጋለሁ። ለማንኛውም በካንዲስ ኦውንስ ላይ እንግዲህ እነዚህ ሰዎች የክስ መስርተውባታል። ክሱን የመሰረቱት አሁን ባሳለፍነው ጁላይ ላይ ነው ማለት ነው በፈረንጆች አቆጣጠር። ይቺ ካንዲስ ኦውንስም ደግሞ 100% እርግጠኛ እንደሆነች የቀድሞ ማንነቷ ወንድ እንደሆነ 100% እርግጠኛ ነኝ፣ ዝግጁ ነኝ። እንዲያውም ይህንን ክስ እንድትመሰርቱ የሚያደርጓችሁን ጠበቆች ምናምን አባሯቸው ከስራ አይጠቅሟችሁም፣ አያዋጣችሁም እያለቻቸው ትገኛለች ማለት ነው። በዚህም ምክንያት እንግዲህ እነ ብሪጂት ማክሮን የባለሙያ የኤክስፐርት ቴስቲሞኒ እንደሚሰጡ ቃል ገብተዋል ወይም ደግሞ ተናግረዋል ማለት ነው። ይህ ማለት ምን ማለት ነው? በባለሙያ ሳይንቲፊክ በሆነ መንገድ ወንድነቷና ሴትነቷ የሚረጋገጥ ይሆናል ማለት ነው። የቀድሞ ማንነቷ ይረጋገጣል ማለት ነው። እንግዲህ የፈረንሳዩ ፕሬዝዳንትና ብሪጂት ማክሮን ይችን ሴት እየከሰሷት ያሉት በዲፋሜሽን ነው ማለት ነው። በዛሬው ቪዲዮ ደግሞ በዋነኝነት ልሰጣችሁ የፈለኩት የህግ መረጃ ዲፋሜሽንን በተመለከተ ይሆናል ማለት ነው። የተከበራችሁ ተመልካቾች ዲፋሜሽን ማለት እንግዲህ ስምን ማጥፋት ነው። እናንተ ስማችሁ ሊጠፋ ይችላል ወይም ደግሞ እናንተ በማወቅም ወይም ደግሞ ባለማወቅ የሰውን ስም ልታጠፉ ትችላላችሁ። ከሀገራችን ህግ አንፃር ይህ ጉዳይ እንዴት ይታያል የሚለውን ነገር ልነግራችሁ እፈልጋለሁ። በፍትሐብሔር ህጋችን በአንቀጽ 2044 ላይ እንግዲህ በግልጽ እንደተቀመጠው ስምን ማጥፋት በተመለከተ ጥፋት መሆኑን በግልጽ ደንግጎ አስቀምጧል ማለት ነው። አንድ ጊዜ አነብላችኋለሁ። እናንተም ደግሞ ይህንን ጉዳይ በተመለከተ ጠቃሚ የሆነ የህግ እውቀትና ግንዛቤ ይኖራችኋል። የህጉ ድንጋጌ የሚለው እንግዲህ ምንድነው? አንድ ሰው በንግግሮቹ በጽሁፎቹ ወይም ደግሞ በሌላ አይነት አድራጎቶቹ በህይወት ያለውን ሰው ስም ለማጥፋት ይህ ስሙ የጠፋው ሰው እንዲጠላ፣ እንዲዋረድ፣ እንዲሳቅበት ወይም ደግሞ በሱ ላይ ያለው እምነት፣ መልካም ዝናው፣ የወደፊት እድሉ እንዲበላሽ ያደረገ እንደሆነ ጥፋተኛ ነው ብሎ ያስቀምጣል ማለት ነው። ስለዚህ እነዚህን አይነት ነገሮች ያደረገ ሰው በእኛም ህግ ጥፋተኛ እንደሆነ በግልጽ ደንግጎ ያስቀምጣል። ነገር ግን የተለያዩ ኤክሴፕሽኖች አሉ። ምንም እንኳ የአንድ ሰው ስሙ ቢጠፋም እንደ ጥፋት ላይ ቆጠሩ የሚችሉበት አሉ ማለት ነው። ይህንን የህግ መረጃ ቻናል ከተከታተላችሁ ወደፊት የተለያዩ ቪዲዮዎችን እሰራላችኋለሁ ማለት ነው። በዛም እንግዲህ እጅግ በጣም ጠቃሚ የሆነ የህግ መረጃና እውቀት ይኖራችኋል። ቪዲዮውን ከወደዳችሁት የቪዲዮውን ሀሳብ ላይክ ማድረጋችሁን እንዳትረሱ ልነግራችሁ እወዳለሁ። የተለያየ ጥያቄ፣ ሀሳብ፣ አስተያየት ካላችሁ ደግሞ ኮሜንት ክፍሉ ላይ ማስቀመጥ ትችላላችሁ። እስከሚቀጥለው ጊዜ ሰላም ሁኑ።